ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ሰሞኑን የዱባይን አጀንዳ ካቃላችሁ እንግዲህ ዱባይ ላይ በጣም ጦርነት ተፈጥሮ ነበረ። መጀመሪያ ላይ በምግብ ዙሪያ እንግዲህ የኢትዮጵያ ምግብ ቤት የሚሰሩ ሰዎች ላይ በጣም ብዙ ነገር ተፈጥሮ ነበር ማለት ነው። እና ዛሬ ደግሞ ስለ ረዋንና ስለ ኦስማን ደግሞ በጣም አዲስ ነገር ተፈጥሯል ማለት ነው። እንግዲህ እንትና ኦስማን ወደ ሀገሩ ዲፖርት ተደርጓል። ካሁን በኋላ ረዋን ማልቀስ ማንባት የለም። በቃ እስኪ ቆፍጠን በይ። አሁን በቃ ይሄዷል። ምን ልትሆኝ ይሆን? እውነት ለመናገር አንዳንድ ወንዶች ሴቶችን ጨቁናችሁ፣ ሴቶችን የበታች አድርጋችሁ በቃ የሆነ አንዳንድ ጊዜ ማለት ነው ምን አለ መሰላችሁ የበፊት ኋላ ቀር ነገር ኋላ ቀር አስተሳሰብ ያላቸው ሰዎች ማለት ነው። ማለት አሁን ላይ በነገራችን ላይ አሁን እኛ ያለንበት ጊዜና በፊት አባቶቻችን አያቶቻችን ያሉበት ጊዜ አንድ አይደለም። አሁን ላይ ሴት ልጅ የፈለገችውን ማድረግ ትችላለች፣ የፈለገችውን መናገር ትችላለች፣ የፈለገችውን ሰርታ መግባት መውጣት ትችላለች። ነገር ግን በአባቶቻችን ሳይሆን በአያቶቻችን ጊዜ ያለው ደግሞ ሴት ልጅ ከቤት አትወጣም። ሴት ልጅ ቤት ውስጥ ያለ ነገር ነው የምትሰራ። ለባሏ ታዛዥ ናት፣ ለባሏ እንደ ሰራተኛ ናት። በቃ እንደዛ ነገር የሚባል ነገር አለ ማለት ነው። ያኔ ምንም ነገር ልታረግ ብትል መብት የላትም። አሁን ላይ ግን እኩልነት ነው። እሷም ትሰራለች፣ እሱም ይሰራል። ይወጣል፣ ይገባል፣ ትወጣለች፣ ትገባለች። ነገር ግን አሁን ረዋንና ኦስማን መሀል የተፈጠረው ነገር ምንድን ነው? ረዋን ወንድሜን አመጣለሁ፣ ኦስማን ወንድምሽን አታመጭም በሚል ግርግር። ያው እንግዲህ ኦስማን ታውቃላችሁ፣ ከአሁን ቀደም በጣም ይጠጣል፣ ሲጠጣ ይሳደባል፣ የሚያደርገውን ነገር አያውቅም ምናምን፣ ጓደኞቿን በጣም ያዋርዳል። እንዲሁም ረዋን ደግሞ የህዝብ ልጅ ናት። ከአሁን ቀደምም ብዙ ነገሮች ደርሰውባት፣ ብዙ ፈተናዎች ደርሰውባት፣ ነገር ግን በሰው እርዳታ ነው እዚህ የደረሰችው። ሰዎች ረድተዋት፣ ሰዎች አይዞሽ ብለዋት፣ እንዲሁም በሀቢባ እርዳታ ሀቢባ እንደ እናት ሆና ከአጠገቧ ቁማ አይዞሽ እኔ ያለው ምንም አትሆኝም እያለች እዚህ ያደረሰቻት ሱቋን ለመስራት ራሱ ብዙ ነገሮችን እንዲያው አንዳንድ ጊዜ ረዋ ምን ትላለች መሰላችሁ? እኔ ፈጣሪ ብሎልኝ ቁም ነገር ላይ ተደረስኩ፣ ትልቅ ነገር ላይ ተደረስኩኝ በኢቢሲ በቴሌቪዥን ወይም እንትና ማን ነው ጠፋይ ስሙ ማለት ነው። ይሄ ቴሌቪዥን ላይ የሚያቀርቡ ሰይፉ ላይ ወይ ቲቪ ላይ ትልቅ ቲቪ ላይ ቀርቤ ታሪኬን እናገራለሁ ምናምን እያለች ራሱ እየተናገረች ነበረ። ነገር ግን አሁን ላይ ደግሞ ኦስማን አግብታ ኦስማን ከዛ ከስካሩ ወጥቶ ምናምን ሰላማዊ ህይወት እየኖሩ እንዲሁም የልጅ እናት ልትሆን የልጅ አባት ሊሆን ኑሯቸውን ጀምረው ነበረ። ነገር ግን ሁልጊዜ ይጣላሉ፣ ሁልጊዜ ገላጋ ያለ፣ ሁልጊዜ ምንድን ነው ምናምን ግርግር። በቃ በዱባይ ላይ ሁልጊዜ ግርግር አለ በነገራችን ላይ። እና በዚህ የተነሳ አሁን ላይ ባለፈው ሰክሮ ነበረ። እንደ ሰከረ ሁላችሁም ታውቃላችሁ። ያው ኡስማን ሲሰክር ላይቭ ላይ ወጥቶ ነው የሚሳደበው። እና እውነት ለመናገር በጣም አንዳንድ ጊዜ የሚናገራቸው ነገሮች ያሳዝናል። በቃ አሁን ስለ አባቱ ሲያወራ አይታችሁ ከሆነ የሆነ ቪዲዮ ላይ የእውነቴን ነው የምላችሁ፣ እኔ ራሴ ያርቅሻለሁ እዛ ቪዲዮ ላይ ማለት ነው። ምክንያቱም በጣም የሆነ ከውስጡ እያወራ ነበረ። በቃ እኔ እንጃ በጣም ብሶተኛ ሆነው እና በነገራችን ላይ የሰው ልጅ የሚጠጣው የሆነ ምክንያት አለው፣ ካለ ምክንያት አይጠጣም። ነገር ግን ሲጠጣ ደግሞ ስልክ ዝጋ ሲባል አይዘጋም፣ ችግሩ ማለት ነው። እና ምን መሰላችሁ ዋናው ነገር በዛ በግርግር መሀል ረዋን ገፍትሯት ነበረ ኡስማን። እናም ገፍትሯት መኪና ውስጥ ልትገባ መኪና ሊበላት ራሷም ህይወቷ ልታጣ ልጇንም ህይወት ልታጣ። ነገር ግን እነታሜ እነ መሲ ብዙ እህት ወንድሞቻችን ደጋጎች ነሙኒት ስላሉ ይዘዋት ወደ ሆስፒታል ሄደው ያው ሆስፒታል በደረሰችበት ሰዓት ያው ልጁም ደህና እንደሆነ ያለውን ነገር ተረጋግጦ አሁን ላይ ኡስማን እና ተመለስ ቤት ሲባል ማን ነው ግን የሚመልሰኝ አለ። አስቡ እንግዲህ በቃ ማን ነው የሚመልሰኝ? እኔ እንደራሴ ነው እንደፈለኩ ነው የምኖረው ምናምን ብሎ አሁን ላይ ሌላ ነገሮች ሲፈጠሩ፣ ምክንያቱም ሁልጊዜ ሲጣሉ ሁልጊዜ ሽማግሌ ይገባል፣ ሁልጊዜ ታው ይባላል። ኡስማን ከነገሮች እየታረመ አይደለም እና ስለዚህ አሁን ላይ ከባድ ውሳኔ ተወስኖበታል ማለት ነው። ወደ ሀገሩ እንዲገባ ዲፖርት ተደርጓል። በዚህ ሀገር ህግ ደግሞ ዲፖርት ተደረገ መልሶ ወደ ኢማራት የመምጣት ህግ አይኖረውም ማለት ነው። አንዴ ከሄደ መመለስ አይችልም እላችኋለሁ። እና ወንድሟን ለምንድን ነው የማታመጣ ሲባል እኔ በሰራሁት እኔ ባፈራሁት ላቤ ወንድሟን አንጥታ መኖር አትችልም ማለት። እንዴት አትችልም?
አንተ ነህ እንዴ ሁሉ ንብረት ያፈራው? ንብረቱ እኮ የህዝብ ነው። ህዝብ ረድቷት ነው እዚህ ቦታ የደረሰችው ረዋን። ማንም ያውቃል ይሄንን። ስለዚህ እንደዚህ መሆን አልነበረብህም። ነገር ግን ከሆንክ ዘንዳ ደግሞ እንግዲህ ምንም ማድረግ አይቻልም እና አሁን ላይ ወደ ሀገር እንዲገባ ዲፖርት ተደርጓል ማለት ነው። እሷ ደግሞ ያው ስለምትወደው ስለምታፈቅረው እንግዲህ ሰላም በሆነ ጊዜ በጣም ፍቅር ይሰጣታል፣ በጣም ይንከባከባታል እና ያ ነገር እሷን በጣም ውስጧን ጎድቷታል አሁን ላይ ማለት ነው። ቢመከርም ቢዘከርም ሊተው አልቻለም። መጠጡንም ስድቡንም። የሚገርማችሁ ነገር ሲጠጣ በጣም ነው የሚሳደበው። ሁላችሁም ታውቃላችሁ። የሚናገረው ነገር ከአቅም በላይ ነው ምናምን ነገር እና ያው ለመንግስት ሪፖርት ተደርጎ ከዚህ ሀገር እንዲወጣ ተደርጓል ማለት ነው። ምክንያቱም እዚህ ሀገር ላይ እንደዚህ ያሉ መጠጦች የሚጠጡ ሰዎች ሰው ላይም ጉዳት ያደርሳሉ። እንዲሁም የሚሸጡት ሰዎች ራሱ እኮ እያዛሉ ተደብቀው ነው እንጂ ማለት ነው። ነገር ግን እንደዚህም እንዳለ ሆኖ አሁን ላይ ወደ ሀገሩ እንዲገባ ተደርጓል ማለት ነው። እንግዲህ ሀገሩ ከገባው በኋላ ደግሞ ዘራፍ ማለቱ አይቀርም። ማን ያስገባኝ ምናምን ምናምን እንግዲህ ታውቃላችሁ ማለት ነው። ላይቭ ላይ ገብቶ ጥፍት ነው የሚያረጋችሁ እና እጥፍ በኦሞ በሰሙና ነው የሚያስባችሁ ማለት ነው። እና ያንን ነገር እንግዲህ ለመጋፈጥ ጉልበት ይኑራችሁ፣ ጉልበት ማለት ነው። እኛ እንግዲህ አንዳንድ ወሬዎችን ይዘን እየመጣን ነው የምናወራው። እኛ እውነቱን ነው እንጂ ፈጥረን አላወራንም። ስለዚህ ኡስማን ደግሞ እንግዲህ በስንት ነገር ለፍተህ እዛ ሀገር ስትመጣ ስንት ብር ከስክሰህ የስንት ሰው ብር ተበድረህ ምናምን እንደሆነ ሁሉም ሰው ያውቃል። ምክንያቱም ይሄ ሁሉም ነገር የሚያደርገው ስለሆነ ማለት ነው። ሁሉም ሰው የሚያደርገው ነገር ምክንያቱም እኛም ስንመጣ ብዙ ውጣ ውረዶች አይተን ነው እዚህ ደረጃ የደረስነው። ከሰዎች ብር ተበድረን የአባቶቻችንን ንብረቶች ሽጠን በቃ ብዙ ነገር ከተማ ቤት ያለው ቤቱን አስይዞ ምናምን ብዙ ይሄ ነው ልላችሁ አልችልም ማለት ነው። እንዲሁም ከኛ በፊት የመጡት ራሱ ሺ ለሺ የሚባል ነበረ። 10,000 ትበደሩና 20,000 አድርጋችሁ ትመልሳላችሁ ምናምን በቃ ብዙ ነገር አለና ወደ አረብ ሀገር ስንመጣ ብዙ መስዋዕትነት ከፍለን ነው የምንመጣው። መስዋዕትነት ከፍለን ከመጣን ዘንድ ደግሞ ራሳችንን በጠበቀ መልኩ ሰርተን ተለውጠን ወደ ሀገራችን መግባት ነው እንጂ ያለብን መጠጥ ነገር የተለያየ ነገር እየጠጣን በቃ ከአቅም በላይ መሆን ጥሩ አይደለም። ማርያምን በጣም የሚያስነውር ነገር ነውና ከዚህ ነገር ተቆጠቡ። እንደምንም ብላችሁ መታችሁ ያገኛችኋትን እድል አታባክኑ። አሁን እሱ በቃ ከረዋን ጋር ተስማምቶ ጥሩ ነገሮች እንደመስራት መጨረሻ ላይ ይሄ ነገር ተፈጠረ። ስለዚህ ምን ማድረግ አይቻልም። ኡስማን መልካም መንገድ ብለናል። እንግዲህ ረዋን ደግሞ ጠንከር ብለሽ ልጅሽን እንደምትወጂ እንደምታሳድጊ ባለሙሉ ተስፋ ነን። ህዝቡም ከጎንሽ ነው ብላለሁኝ። እንግዲህ ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ባይ ባይ።